ዛሬ በዚህ ቪዲዮ የምንመለከተው GTA ሳን አንድሪያስን ወደ ስልካችን ላይ ስንጭል ልክ እንደዚህ አይነት የኢረር ምልክት ያመጣል። እሱን እንዴት አድርገን ሶልቭ እንደምናደርገው በዚህ ቪዲዮ ማሳያችሁ ይሆናል። ይሄ ችግር የሚፈጠረው በአብዛኛውን ጊዜ ስልካችን ቨርጅን 11 ወይም ደግሞ ከቨርጅን 11 በላይ ሲሆን ነው። ብዙ ጌመሮች ፋይሉን ቢሰጡንም ይሄ ችግር እንዴት እንደምንቀርፈው ስላላሳዩን እኔ ግን በዚህ ቪዲዮ በደንብ አድርጌ ማሳያችሁ ይሆናል። ፋይሉን ደግሞ የምትፈልጉ ከሆነ የቴሌግራም ግሩፕ ላይ ወይም ደግሞ ቻናል ላይ ታገኙታላችሁ። ቻናሉን የማታውቁት ከሆነ ይሄውና እዚህ ጋር እሱን ሰርች በማድረግ ገብታችሁ ዳውንሎድ ማድረግ ትችላላችሁ እስከነ አፕሊኬሽኑ። ቀጥታ ወደ ቪዲዮ እንግባ። አሁን ይሄንን ፋይል ማስተካከል ከመጀመራችን በፊት ምን ማድረግ አለባችሁ? ዋይፋይ መብራት አለበት ማለት ነው። ገብታችሁ ዋይፋይ አብሩ፣ አለበለዚያ አይሰራም። ዋይፋይ ነው መብራት ያለበት። ዳታ ራሱ ብታበሩ አይሰራም ማለት ነው፣ ዋይፋይ ካልሆነ በስተቀር ማለት ነው። ዋይፋይ ያው ሹዙኩ ዋይፋይ ነው ሰፖርት የሚያደርገው ማለት ነው። ይህንን ነገር ለማስተካከል ሹዙኩ እና ዚ አርካይቭ ያስፈልጉናል። እዚህ ጋር አጠር ያለች ማብራሪያ ልስጣችሁ። GTA ሳን አንድሪያስን ዳታውንም ኦቢቢም ካወረድን በኋላ አፕሊኬሽኑን ኢንስታል አድርገን ኦቢቢውን ካስገባን በኋላ ዳታ ስናስገባ ብዙ ጊዜ ያስቸግራል። እሱን እንዴት ፊክስ እንደምናደርግ የምናይ ይሆናል። በተጨማሪ ደግሞ የቪዲዮ መጨረሻ ላይ ደግሞ እንዴት አድርገን GTA ሳን አንድሪያስ ዳውንሎድ ካደረግን በኋላ ሁሉንም ፋይሎች እንዴት እንደምናስገባ የተሳሳችሁት ነገር ካለ እንድትታረሙ ሙሉ በሙሉ አሳያችኋለሁ ማለት ነው። እሺ አሁን ሹዙኩ ላይ እንገባና እናስተካክላለን። ሹዙኩ ላይ ከገባን በኋላ እቺ ነካታለን። ከዛ በኋላ ወደ እቺ ነካታለን። እሺ ከዛ በኋላ ይሄን አብርተን ባክ ብለን እንመለስና አሁንም ድጋሚ እቺ ነካታለን። ከዛ በኋላ ወደ ዲቨሎፐር ኦፕሽን ይወስደናል። ከዛ በኋላ ምን እናደርጋለን? እቺ ጋር አንደኛ ላይ ያለችው USB ድራይቭ የምትለዋ መብራት አለባት። ከዛ በኋላ ከታች ዋይርለስ ዲቤንጅ የሚለውን እንነካዋለን። ከዛ በኋላ እናበራለን። ከዛ በኋላ እዚህ ጋር ምን እናደርግለታለን? አሎ ብቻ የምንለው እቺ በአራት ማዕዘን ያለችው ሳጥኗን ምልክት አናበራለትም። አሎ ስንለው ከሹዙኩ ጋር ቀጥታ ይገናኛል ማለት ነው። ከሹዙኩ ጋር ደግሞ ቀጥታ ካልተገናኛላችሁ ደግሞ ኮድ ነው የሚሰጣችሁ። እዚህ ጋር ኮዱን ስትነኩት ኮድ ይሰጣችኋል። ኮዷን ትይዟታላችሁ በወረቀት። ከዛ በኋላ ስልካችሁ ስክሪን ዝቅ ታደርጉና ሹዙኩ የምትለው አካል ያለችዋል እንደዚህ ዝቅ ተከፍቷትና ኢንተር ኮድ እንትላለች ማለት ነው። ኢንተር ፒን ኮድ ትላለች። እዚህ ጋር እናስገባታለን ማለት ነው። አሁን እንደ አዲስ ነው ላስገባት 82 26 18 82 26 እሺ ይሄው 82 26 ከዛ በኋላ 18 ይሄው 18 ካረግን በኋላ ኮኔክት ይሆናል ማለት ነው። ተግባባን? አሁን ለእናንተ ለማሳየት ብዬ ነው እንጂ ድጋሚ ያገናኙት የኔ ኦልሞስት የተገናኘ ነው ማለት ነው። ከዛ በኋላ ባክ ብለን እንወጣለን ማለት ነው። ከዚህ ባክ ከዛ በኋላ አሁንም ባክ እንለውና እዚች ጋር ስታርት የምትለዋለች እሷን ነካታለን። ከዛ በኋላ ይሄን ነካለን ፕሮሰስ ያደርገዋል ማለት ነው። እሺ እንደዚህ ካረጋችሁት በኋላ እንደዚህ ቬሪፋይ ያደርግላችኋል ማለት ነው። አያችሁት? ከዛ በኋላ ምን ታደርጋላችሁ? በስልካችሁ ባክ ብላችሁ ትወጡና እሱ እንደተመለከታችሁት አገናኝተናል። ወደ ክፍል 2 ወደ ዚ አርካይቭ እንመጣለን። ዚ አርካይቭ ላይ እንገባለን። ዚ አርካይቭ ላይ ከገባን በኋላ 3 ነጠብጣቧን ከጎን ያለችው አነካትና ሲቲንግ የሚል አለ። ሲቲንግ ላይ እንገባለን። ሲቲንግ የሚለውን ከነካን በኋላ ሩት የምትለዋ ላይ እነካለን። ሩት የሚለውን ከነካን በኋላ ከላይ ያለውን ነካና ወርታችኛው ዝቅ እናደርገዋለን። እዚህኛው ላይ ሹዙኩ ምናምን የሚለው ላይ ከዛ በኋላ ሶስቱንም ማብራት ነው እዚህ ጋር ያሉትም ማለት ነው። ከዛ በኋላ ፋይል አሁን ለምሳሌ ባክ ብዬ ላሳያችሁ። የኔ ዳውንሎድ አድርጌ ቴሌግራም ላይ ስላለ ቴሌግራም ላይ እንገባና እንዴት እንደሆነ አሳያችኋለሁ። ቴሌግራም ላይ እንገባለን። ከዛ በኋላ በመጀመሪያ ማድረግ ያለባችሁ አፕሊኬሽኑን ወደ ስልካችሁ ላይ ኢንስታል ታደርጉታላችሁ። ኢንስታል ካደረጋችሁት በኋላ ግን ኦፕን እንዳታደርጉት እንዳከፍቱት ማለት ነው። ካደረጋችሁ በኋላ ምንድነው የምታደርጉት? ይሄ የአንድ ጂቢውን ወይም ደግሞ ኦቢቢውን ትነኩታላችሁ። ከዛ በኋላ ቪው የምትላለች ከላይ ቺኛዋን ማለት ነው። ቪው የምትለዋን ከነካም በኋላ ይሄ ከላይ ያለውን ጫን ብለን ይዘን ኮፒ እናደርገዋለን ማለት ነው። እዚህ ጋር ይሄው ኮፒ የሚል አለ። ኮፒ ነካና ወደ ዋናው ገጽ እንመለሳለን። ነካትና አንድ ጊዜ ወደ ዋናው ገጽ ለመመለስ ይረዳናል። ይሄን አረንጓዴው ላይ እናደርግና ወደ ኋላው እንመለሳለን ማለት ነው። ከተመለስን በኋላ ምንድነው የምናደርገው? አንድሮይድ የሚል አለ። አንድሮይድ የሚል እዚህ ጋር የስልካችን እሱን ነካለን። ከዛ በኋላ እኛ ምንድነው ኮፒ ያደረግነው ዳታ አይደለ? ከዛ በኋላ እቺን እንነካትና እንገባለን።
ከዛ በኋላ ይሄውና አፕሊኬሽኑን ዳውንሎድ ስላደረኩት እዚህ ጋር መጣልኝ ማለት ነው። ስለዛ እሱስ ገብተን እቺን እነካታለን ማለት ነው። ወይም ደግሞ ዝም ብላችሁ እቺን ስትነኳት ወደ ውስጥ ያስገባዋል ማለት ነው። ልክ እንደዚህ ማለት ነው። እቺን ከላይ እዚህ ጋር ታበሩለታላችሁ። ከዛ በኋላ ሪትራይት ትሉታላችሁ ማለት ነው። ከዛ ይሄው መግባት ጀመረ ማለት ነው ያለምንም ማስቸገር። እሺ ወደ ዳታው ደግሞ እናልፋለን። እሺ አሁን ደግሞ ዳታውን ነው የምናስገባው። ያው ብዙ ጊዜ ኦቢፒ ብዙም ስለሚያስቸግር ብዙ ሰው ደግሞ የሚያስቸግረው ዳታ ስለሆነ ማለት ነው። ከዛ በኋላ ወደ ዳታ ጋር እንመጣለን። ቴሌግራም እንገባለን። ዳታውን ከኔ ቴሌግራም ላይ ሶስቱንም አወርዳችሁ ተዘጋጁ። ስለዛ ከዛ በኋላ እንደዚህ ጫን እነካውና ዋች እንለዋለን። ጫን አንለውም፣ ነካ ነው የምናደርገው። እሺ እኔ ስለምረሳ ነው እንዲች። አሁን ፋይሏ ነካ ስናደርጋት ልክ እንደዚህ ትከፈታለች፣ ዋች የምትላለች ወይም ደግሞ ቪው። ከዛ በኋላ ይሄኛውን እንደቀድሙ ጫን እንለውና ይሄኛውን ጫን ነው የምንለው። ኮፒ እናደርገውና ወደ ቀድሞ ወደ ፊት ለፊት ገጽ እንመለስና አንድሮይድ የሚለው ውስጥ እንደቀድሙ እንገባለን። ከዛን ዳታ የሚላል እዚህ ጋር ዳታ ነበር በጣም የሚያስቸግረው። ይሄው አሁን ዳታ ላይ መተናል። ከዛ በኋላ ፋይሉን ይዤዋለሁ። እቺን ከታች ያለችው አንስነካት እቺ የደብተሯን ምልክት ያስገባልኛል። አፕሊኬሽኑ መስራት ጀምራል ማለት ነው። ይሄው እቺን አበራልታለሁ እንደቀድሙ። ይሄው መግባት ጀመረ፣ ሰራ ማለት ነው። የኔ አሁን ስልኬ ቨርጅን 11 ነው በነገራችን ላይ። እናም እንደዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው። ሙሉ በሙሉ እንዲገባላችሁ ማለት ነው፣ የተሳካ እንዲሆን። እናም ይሄን ፋይል ካስተካከላችሁ በኋላ ሹዙኩን ብትደልቱት ችግር የለውም። ብትደልቱትም መስራቱን ይቀጥላል ማለት ነው። ይሄን ቪዲዮ እዚህ ድረስ ስላያችሁት አመሰግናለሁ። ሰብስክራይብ እያደረጋችሁ አበረታቱኝ። አመሰግናለሁ። እሺ በታማኝነት ከሰራላችሁ ሰብስክራይብ እንድታደርጉኝ በአክብሮት ጠይቃለሁ። እሺ ይሄ ቪዲዮ ጠቃሚ ሆኖ እንዳገኛችሁት ተስፋ አደርጋለሁ። በቀጣይ ቪዲዮ ስለምን እንደሰራላችሁ ትፈልጋላችሁ? ሐሳባችሁን ኮሜንት ላይ አስፍሩልኝ። እንዲሁም በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ። አፕዴት እንድታደርግልኝ ነው። አፕዴት እንዳይደብርሽ ወይ ምን ኦኬ፣ ወለ ቪዲዮ ነው። ኦኬ